ሰላም እንደምናችሁ። አሁን ዛሬ ዲስከስ የምናደርገው ከባለፈው ቪዲዮ የቀጠለውን ስለ ኤምቤዲንግ ነው። ባለፈው ላይ የተመለከትነው የምታስታውሱ ከሆነ የቶክን ሌቭል ኤምቤዲንግ ተመልክተናል። ቶክኖች እንዴት ኤምቤድ እንደሚደረጉ እና ትርጉም እንደሚይዙ ከዛም ደግሞ ሚኒንጋቸውን ሲሚላሪቲውን እንዴት ማስራት እንደሚችል በኮዛይን ሲሚላሪቲ ተመልክተናል አይደለም። ዛሬ ደግሞ የቀጣይ የሚሆነው ደግሞ ስለ ከዛ አንድ ሌቭል ሰፋ ያለ ወይም ስለ ሴንቴንስ ሌቭል ኤምቤዲንግ ወይም ወርድ ሌቭል ኤምቤዲንግ ነው። ይሄን የሚሆነው እንዴት ነው? ቤዚክሊ ምንድነው አንድ ሴንቴንስን እንሰጠዋለን፣ አንድ የሆነ ኤግዛምፕል ሴንቴንስን እና ያንን ሴንቴንስ አዘ ሆል በሆነ ቬክተር ሪፕሬዘንት ማድረግ ነው ሴንቴንስ ሌቭል ኤምቤዲንግ ወይም ቴክስት ኤምቤዲንግ የምንለው። ይሄንን ከሚያደርጉልን ሞዴሎች መካከል ታዋቂ የሚባለው ይሄኛው ሴንቴንስ ትራንስፎርመር ላይ የሚቀመጠው ኤምፒኔት የሚባል አለ። ይሄ ቤዚክሊ ከጀርባ ብሪፍሊ ኤክስፕሌን ለማድረግ እንዴት እንደሚሰራ የሆነ ቴክስት እንሰጠዋለን። ከዛ በኋላ ላይ ያ ቴክስት ኦብቪየስሊ ቶከናይዝ ያደርገዋል ከውስጥ። ከዛ በኋላ ላይ ለእያንዳንዱ ኮንቴክስቹዋል ኤምቤዲንግ ይሰራል። ከዛ በኋላ ላይ ያንን ኮንቴክስቹዋል ኤምቤዲንግ አቨሬጅ ነው የሚያደርገው ወይም በቴክኒካል ተርሙ ሚን ፑሊንግ ማለት ነው። ሚን ፑሊንግ የሚባል ቴክኒክ ይጠቀምና አቨሬጅ ይሰራል። ከዛ ያንን አቨሬጅ በ768 ያህል ቬክተር ሳይዝ ሪፕሬዘንት ያደርገዋል። ያ የሴንቴንሱ ቬክተር ወይም የሴንቴንሱ ኤምቤዲንግ በመባል ይታወቃል። ጀስት በኮድ ኤክስፕሌን ለማድረግ ሰዓቱን ለመቆጠብ ያህል እዚሁ ጽፌዋለሁ። ሴንቴንስ ትራንስፎርመር ሎድ እናደርጋለን። ልክ እንደ ትራንስፎርመር ፓኬጅ ነው ይሄኛው። ትራንስፎርመሮችን ሎድ የምናደርግበት ነው። ሴንቴንስ ትራንስፎርመርም የራሱ ነው። ከዛ ይሄኛውን ሞዴል ስፔሲፊክሊ ሎድ እናደርገዋለን። ኦኬ ትንሽ ኤረር ነበር፣ አሁን እያደረገ ነው። ጀስት ይሄን ዳውንሎድ እስከሚያደርግ ድረስ ስለ ጥቅሞቹ ስለ ኤግዛምፕሎቹ ልንገራቸው። ይሄ ሴንቴንስ ሌቭል የሆነ ኤምቤዲንግ በጣም ብዙ ጥቅሞች አሉት። ከክላስተሪንግ ጀምሮ ከሪኮሜንዴሽን ሲስተሞችን ከመስራት በጣም ብዙ ጥቅም ያለው ነው። እዚህ ጋር ወደ በኋላ ኤክስፕሌን ለማድረግ እንደሞክለው ብሪፍሊ ኤኒ ሴንቴንስን ሰጣችሁት የዛን ሴማንቲክ ሚኒንግ ማግኘት የሚቻል ከሆነ በጣም ከፍተኛ የሆነ ዩዝ ነው ያለው። ቲንክ ብዙ ደቂቃ እየፈጀ ነው ይሄን ዳውንሎድ ማድረግ። ዩዥሊ እንደዚህ አይፈጅም። አይ ቲንክ በተደጋጋሚ እንትን ስላደረኩት ይሆናል። ኤኒዌይስ አይ ቲንክ ሞዴላችን ሎድ አድርጎ ጨርሷል። ትንሽ ደቂቃ ነው የሚቀረው። ኦኬ ፋይናሊ ሎድ አድርጎላል። ኦኬ ይሄንን ሞዴል ሎድ ካደረግን በኋላ ለምሳሌ ይሄንን ኤግዛምፕል ኢንኮድ እናድርገው። ሌትስ ሴይ ዲስ ኢዝ አን ኤግዛምፕል ሴንተንስ አይደለ? ይሄ ነው ሲንታክስ የምጠቀመው ሞዴል ዶት ኢንኮድ። ቅድም ሎድ ያደረግነው ሞዴል ነው። ኢንኮድ ነው የምናደርገው። ሲንታክሱ እንደዚህ ነው። ይሄንን ኢንኮድ እናደርገዋለን። ከዛ ሼፕ ቼክ ማድረግ እንችላለን። ሼፕ ማለት ምን ያህል ዳይሜንሽን አለው። ቅድም ሜንሽን እንዳደረኩት 768 ያህል ነው። 768 ያህል ዳይሜንሽን ያለው ቬክተር ነው ጀነሬት የሚያደርገው። ይሄን ሴንተንስ እንዳለ
ወይም any sentence in this case ይሄንን ሞዴል የምንጠቀም ከሆነ ወደ 768 ዳይሜንሽን እንዳለ ቬክተር ሪፕሬዘንት ያደርጋል ማለት ነው። ስለዚህ any sentenceን ወደዚህ ያህል ይቀይረዋል። ሶ አፕሊኬሽኑን just quickly ለማሳየት ያህል ለምሳሌ እዚህ ችግር ቀላልሽ ኤግዛምፕል ነገር አሰርቻለሁ። ሶ ሌትስ አስዩም የሆነ ጥያቄ እና አሁን በተለይ አሁን የተለመዱ ቻት ቦቶች አሉ አይደለ? ሶ የሆነ ጥያቄ ትጠይቁታላችሁ ከዛ ደግሞ ተያያዥ የሆነ ዶክመንት የሚያወጣ ሶ አት ዘ ቤዝ ሌቭል ኦልሞስት ተመሳሳይ አይነት ሲስተም ነው የሚጠቀመው ይሄኛውም። ሶ ይሄንን ኩዊክሊ ለማሳየት ያህል ሌትስ ሴይ የሚመጣ የሆነ ጥያቄ አለ እንበል። ከዛ ደግሞ ዶክመንቶች አሉ እንበል። ሌትስ ሴይ ለምሳሌ የመጀመሪያው ዶክመንት ጥያቄውን ለምሳሌ መጀመሪያ ላይ ምን ይሆን how do I fix the Wi-Fi የሚል ጥያቄ ተጠየቀ እንበል። ከዛ ሁለት ዶክመንቶች አሉ ወይም at least in this case የዶክመንት ታይትሎች አሉ applications of recommendation system እና troubleshooting internet connection አይደለ? ስለዚህ ጥያቄዎቹ እንደምትመለከቱት ምንም በቋንቋ በፊደል ደረጃ ይመሳሰሉ ግን ሐሳባቸው የመጀመሪያውና የሁለተኛው ጥያቄውና ሁለተኛው ዶክመንት ይቀራረባል አይደለ? ሶ ይሄንን ለምሳሌ በኢምቤዲንግን ተጠቅመን ወይም ይሄን ሴንተንስ ሌቭል ኢምቤዲንግ ተጠቅመን እንዴት ተቀራራቢ መልስ መመለስ እንችላለን ካለ ምንድነው ሴንተንሱን ኢምቤድ እናደርገዋለን ይሄንን አይደለ? ሶ ኩዌስችኑን ኢምቤድ እናደርገዋለን ኢን ሴንስ ወደ ቬክተር እንለውጠዋለን። እነዚህንም ወደ ቬክተር እንለውጣቸዋለን። ከዛ በኋላ ላይ ምንድነው የምናደርገው? በቀላሉ ኮዛይን ሲሚላሪቲ ቅድም ባሳየኋችሁ መንገድ ኮዛይን ሲሚላሪቲውን ካልኩሌት እናደርጋለን። ኮዛይን ሲሚላሪቲ ማለት በቬክተር ስፔስ ላይ ምን ያህል ተቀራራቢ ነው ወይም በትርጉም በሴንተንስ ስትራክቸር ደረጃ ምን ያህል ተቀራርቧል የሚለውን ቼክ እናደርጋለን። ሶ ታላቅ ያለ ኮዛይን ሲሚላሪቲ ያለው ከሆነ ሞስት ፕሮባብሊ የተሻለ መልስ የሚሆነው ያ ነው እንላለን። ሶ ይሄንን እስቲ ኩዊክሊ ቼክ እናድርገው። ሶ ሌትስ መጀመሪያ ይሄንን ኢምቤድ እናድርገው። ከዛ ቶርችን ነው የምንጠቀመው ኮዛይን ሲሚላሪቲ አንድ አይ ቲንክ ሞዴሉን ሎድ አላደረኩትም ሎድ እናድርገው። ኦኬ ከዛ ኮዛይን ሲሚላሪቲን እናስለይዝህ። እሺ እንደምትመለከቱት አሁን የዶክመንቱ ኮዛይን ሲሚላሪቲ ስንት ነው? 0.49 ራይት። የመጀመሪያው ደግሞ ስንት ነው? 0.1። ይሄን ኤክስፔክት እናደርጋለን ምክንያቱም ዋይፋይ እንዴት ነው ፊክስ ማድረገው ብሎ አንድ ሰው ሲጠይቅ troubleshooting internet connection በጣም ይቀራረባል። ኢንተርኔት ኮኔክሽንን ማስተካከል በጣም ይቀራረባል። ከምን አንፃር? applications of recommendation systems ከሚለው excuse me ርዕስ በጣም የተሻለ ይቀራረባል። ስለዚህ እንደምትመለከቱት የመቀራረብ ቻንሱም 0.1 ነው ማለት ነው። እነዚህ ጥያቄውና ይሄ ያለበት ዶክመንት ወይም in this case ይሄኛው ሴንተንስ ከሁለተኛው ጋር ግን 0.49 so that's why ይሄ በጣም ቀላል የሆነ እንግዲህ እንደምትመለከቱት ስንት 5 ላይ ምናምን ላይ ነው አይደለ? so ይሄንን ያክል ተጠቅመን እንዴት በጣም ፓወርፉል ነገሮችን እንዴት መስራት እንደምንችል ያሳየናል። ኦኬ ሶ ቅድም ሜንሽን እንዳደረኩላችሁ ነው ይሄ በጣም ፓወርፉል የሆነ ሲስተም ነው። ይሄ ሴንተንስ ሌቭል የሆነ ኤምቤዲንግ ወደፊትም ባሉ ቪዲዮዎች ኤክስፕሌን ለማድረግ ሞክራለሁ የተለያዩ ፕሮጀክቶችን እየሰራን። ኦኬ ሶ ዛሬ ደግሞ ወዳለው በዋነኛነት ኤክስፕሌን ለማድረግ ያሰብኩት ቶፒክ ጋር ልውሰዳችሁ። ሶ ቶፒኩ ስለ word to vec ነው ተመልሼ የመጣው። ሶ word to vec እንዴት ነው አክቹሊ የሚሰራው? word to vec የሚባለው አልጎሪዝም ነው እና እንዴት ነው የሚሰራው የሚለው ነው። ሶ word to vec ቤዚክሊ ስሙ ሰጀስት እንደሚያደርገው any word ይኖርና any ቃል ይኖራል ከዛ በኋላ ላይ ቬክተር ጀነሬት ማድረግ ነው። ኤምቤዲንግ ኮንቴክስቹዋላይዝድ የሆነ ኤምቤዲንግ ጀነሬት የሚያደርግልን የድሮ የሆነ ሞዴል ነው። አክቹሊ አይ ቲንክ ሪሜምበር ካደረኩት በትክክል በ2011 አካባቢ መሰለኝ አይደለ? ከዚህ በፊት ባለ ቪዲዮ ላይ ኤክስፕሌን ማድረግ ሞክሬያለሁ። የዛን ጊዜ የመጣ ነው። ሶ አላማው ምንድነው? አት ኤኒ ወርዶች ለምሳሌ ሲሚላሪቲያቸውን መናገር ነው። የሆነ ወርድ ትሰጡታላችሁ ከዛ በኋላ ላይ ኮንቴክስቹዋል የሆነውን ለምሳሌ ኢምቤዲንግን ይመልስልናል። ከዚህ ጋር አሁን ይሄንን መጀመሪያ በኤግዛምፕል ላሳያችሁ። ከዚህ ጋር ተመሳሳይ የሆነ ፓኬጅ አለ ከወርድ ቱ ቬክ ተመሳሳይ ይሄ ፓኬጅ አለ። ሶ ፕሪትሬንድ ነው ኦሬዲ በዊኪፒዲያ ዳታ ላይ ትሬን የተደረገ ዳታ ነው እና እንዴት አድርጎ ለምሳሌ ተመሳሳይ የሆኑ ቃላቶችን እንዴት እንደሚመልስልን እንመልከት። ከዛ በኋላ ላይ ከጀርባ እንዴት እንደሚሰራ ማሳያችኋለሁ። ሶ ይሄንን ሞዴል ሎድ እናደርጋለን። በዊኪፒዲያ ዳታ ላይ ነው የተሰራው አክቹሊ ትሬን የተደረገው። ሶ ያ ሶ ምንድነው የምናደርገው?
ፈንክሽን አለው። ለምሳሌ ሞስት ሲሚለር የሚባል ሰው ኤኒ ቃል ትጠይቁታላችሁ። ለምሳሌ የዚህን ቃል ስኒከር ብላችሁ የስኒከር ጋር የሚመሳሰል ሲሚላር የሆኑ ወርዶችን ፈልግ ስትሉት ቅድም ባየነው መንገድ እንትን ነው በምንድን ነው በኢምቤዲንግ ነው የሚያየው። ይሄኛውንም ኢምቤድ ያደርግና ይፈልገዋል ተመሳሳይ የሆኑ ቃላቶችን ማለት ነው። ኢንዲስ ኬዝ ቶፕ 10 የሆኑትን ይፈልግልናል። ኦኬ ሶ ሌትስ ሴ ስኒከር አይደለ? ሶ ስኒከር ብለን ስንመለከት ስኒከር የሚባለው ቃል በሰርች በምናደርግበት ጊዜ ተመሳሳይ የሆኑ ምን አይነት ቃላቶች አሉ ብለን ስናይ ለምሳሌ አዲዳስ እንደምትመለከቱት ይሄን ያህል አዲዳስ ይመሳሰላል። ናይኪ፣ ስፖርት ዌር፣ ሪቦክ፣ ስፖሽ ምናምን አይ ቲንክ ሌሎች ብራንዶች ናቸው። ሶ እነዚህ ከዚህ ቃል ጋር ተመሳሳይ የሆኑ ተቀራራቢ ናቸው ማለት ነው። ሶ ይሄንን በቀላሉ አፕሊኬሽኑን ለማየት ስትፈልጉ ኤኒ ኢኮመርስ ሳይት ላይ ለምሳሌ ስኒከር ብላችሁ ስትፈልጉ ናይኪ ይመጣል። ግን ነሰሪ ስኒከር እና ናይኪ የሚለው ቃላቶች ተመሳሳይ አይደሉም አይደለ? ሶ ማለት አልፋቤቱን በምናይበት ጊዜ ግን በትርጉም ደረጃ አንድ ሰው ስኒከር ሲፈልግ ናይኪ አዲዳስ እንደሚፈልግ ይታወቃል። ሶ ይሄ በጣም ሲምፕለር የሆነ ፎርም ነው የዛ ማለት ነው። ኤኒ ቃልን በምፈልጉበት ጊዜ ነሰሪ የቃሉ መመሳሰል ብቻ ሳይሆን የትርጉሙና የሚገባበት ኮንቴክስትንም ጋር ተያይዞ ማን ይመጣል ስኒከር ሲል ማን ጋር ተመሳሳይ የሆነ ቃሎች ይመጣሉ የሚለውን የሚያይላል። ኦኬ ሶ ልክ እንደዚሁ ተመሳሳይ የሆነ ወርድ ቱ ቬክ የሚባለው ወይም አክቹሊ በፊት የነበረው እንዴት ቢልድ እንደተደረገ ለማየት እንሞክር። ሶ ወርድ ቱ ቬክ ቢልድ የሚደረግበት ሜይንሊ ስንት ስቴጅ አለው? 4 ስቴጅ አለው። ሶ የመጀመሪያው ስቴጅ ምንድነው? ሴንተንሶች ይመጣሉ። ሶ this is the first stage። እዚህ ጋር እንምጣ። ሶ ሴንተንስ የሆነ ሴንተንስ ይኖረናል። ሶ ለምሳሌ in this case እንደ ቅድሙ ኬዝ ላይ ዊኪፒዲያ ነው የነበረው አይደለ? ሶ ስቲል ዊኪፒዲያን ቢሆን ላይክ ኮሌክሽን ኦፍ ሴንተንሰስ ነው አይደለ? ሶ በጣም ብዙ የሆኑ አረፍተ ነገሮች ፓራግራፎች ናቸው የሚሆኑት። ሶ ሌትስ ሴይ አንድ ሴንተንስ እንውሰድ። ሶ ይሄኛው የምታውቁት ፖፑላር ተርም አለ። ይሄ ለምሳሌ ይሄ ሴንተንስ አለ። ከዛ ይሄን ሴንተንስ ምን ያደርጋል? መጀመሪያ ታስካችን ምንድነው? ሞዴል ነው ትሬን የምናደርገው። ስለዚህ የመጀመሪያ ታስካችን ትሬኒንግ ዴታ ሴት ክሬት ማድረግ ነው። ሶ ያንን ትሬኒንግ ዴታ ሴት እንዴት ነው ክሬት የምናደርገው ሲባል ይሄን ሴንተንሱን እንጽፈዋለን። ከዛ ወደ ቶክን እንከፋፍለዋለን። ሶ the quick brown foxን ይሄንን እንደዚሁ እንከፋፍለዋለን። ሶ እያንዳንዱ ቶክን ይሆናል። ከዛ ምን ያደርጋል? ስላይዲንግ ዊንዶ ቴክኒክን ይጠቀማል። ሶ ስላይዲንግ ዊንዶ ቴክኒክ ማለት የሆነ ለምሳሌ ሌትስ ሴይ ይሄን የሆነች አረፍተ ነገሩን የሆነ ያህል ዊንዶ ሳይዝ እንፈጥርለታለን። ሌትስ ሴይ ለምሳሌ ይሄ አንድ ሳይዝ ነው ብንል ለምሳሌ 5 ቶከኖችን ኢን ዲስ ኬዝ የሚይዝ አንድ ዊንዶ ሳይዝ ቢሆን ቀስ በቀስ እያንዳንዱን ስቴፕ ላይ ወደ ጎን አንዳንድ እንደዚህ ሙቭ እያደረገ ይሄድና ትሬን ያደርጋል ማለት ነው። ሶ ይሄ ነው ስላይድ ዊንዶ የሚያደርገው ማለት ነው። ሶ ሌትስ ሴይ ኢን ዲስ ኬዝ የመጀመሪያ የሚያገኛቸው ሴንተንሶች ይሄን ነው። ሶ ይሄን ማድረጉ ጥቅሙ ምንድነው ብለን ካየን ወርዶችን ኤክስትራክት ማድረግ ነው። ሶ ቃላቶችን ኤክስትራክት ማድረግ ነው። ሶ ኢን ዲስ ኬዝ አሁን ይሄን በምታዩበት ጊዜ ምን አለ በውስጡ የመሀለኛው ተርም አለ እና በግራና በቀኝ ስንት አሉ? ሁለት ተርሞች አሉ። ሶ ይሄንን ይጠቀምና ምን ያደርጋል? ጀነሬት ያደርጋል ትሬን ማድረጊያ ዳታ። ሶ የመጀመሪያው ተርም ለምሳሌ የመሀለኛውን እንደ አንድ ወርድ ይወስደውና መሀል ላይ የሚገኘውን ወርድ ለምሳሌ ብራውን አለ አይደል? እዚህ ጋር ሶ ብራውን ይሆንና በግራና በቀኝ ያሉትን እያንዳንዱን ደግሞ የቀጣዩ ፔር ያደርገዋል። ስለዚህ ፔር ነው ክሬት የሚያደርገው ወይም የቃላቶች ፔር ነው የሚያደርገው። የመሀለኛውን ቃል ይሄ ዊንዶው ውስጥ ያለውን የመሀለኛውን እንደ አንደኛው ወርድ ይሆንና በግራና በቀኝ የሚገኙትን ደግሞ እንደ ሁለተኛ ወርድ ያደርጋቸዋል ማለት ነው። ስለዚህ ፔር ክሬት ይደረጋል። ሶ ኢን ዲስ ኬዝ ለምሳሌ ብራውን አለ፣ ከዛ ያለ ኩዊክ አለ፣ ከዛ ፎክስ አለ፣ ጃምፕስ አለ። ስለዚህ እኚህ በግራና በቀኝ የሚገኙት ናቸው። ሶ እነዚህ ኔበር ናቸው አይደለ? ወይም በጎረቤት ናቸው የዚህ ቃል። ስለዚህ ይሄ ቃል ብራውን እና አጠገብ ለአጠገብ መገኘት ይችላሉ የሚለውን እንደ አንድ እንሰጠዋለን። ምክንያቱም መገኘት ይችላል። ሶ አንድና ዜሮ ነው እዚህ ጋር ፕሬዘንት ብናደርገው አንድ ኢን ሴንስ አጠገብ ለአጠገብ ሊገኙ ይችላሉ። ፎክስም ለምሳሌ ሊገኝ ይችላል፣ ኩዊክም ሊገኝ ይችላል፣ ጃምፕስም ሊገኝ ይችላል ብለን እናስቀምጣለን። ሶ ይሄ ማለት
ባጠገቡ ሊገኙ ይችላሉ ወይ? ለምሳሌ ኤኒ ዊንዶ እንደዚሁ ስላይድ እያደረግን ሌሎችም ኤግዛምፕል ጀነሬት እናደርጋለን ማለት ነው። ለምሳሌ ይሄን አንድ ወደ ጎን ስላይድ በምናደርግበት ጊዜ ምን ይሆናል ማለት ነው? ፎክስ እንደ አንደኛው ወርድ ይሆንና ብራውን ኩዊክ እና ጃምፕስ ኦቨር የሚለውን ደግሞ ልክ እንደ ወርድ ቱ እንደዚህ እያፈራረቀን እንደ ጀነሬት እናደርጋለን ማለት ነው። ሀሳቡ ይሄን ስላይድን የሚለውን ኮንሰፕት ያዙልኝ። ሶ ይሄ ትሬኒንግ ዴታ ሴት ክሬት ማድረጊያ መንገድ ስሙ በሌላ ስሙ ይባላል ስኪፕግራም ይባላል። ሶ ስኪፕግራም አንደኛው የወርድ ቱ ቬክ ኮንሰፕት ስኪፕግራም ነው። ሶ ስኪፕግራም ማለት ምንድነው? ኢዝ አ ሜተድ ኔበሮችን የአንድ ቃል ኔበሮችን ማወቂያ መንገድ ወይም ጀነሬት ማድረጊያ መንገድ ነው። ሶ ሌትስ ኤኒ ሴንቴንስ ይሰጠናል። ሶ ኔበሮቹ እነማን ናቸው የሚለው በዚህ አይነት መንገድ ሴሌክት እናደርጋለን ማለት ነው። ይሄ ስኪፕግራም ሜተድ ይባላል። ከዛ ይሄንን ካረግን በኋላ ግን ይሄንን ነሰሰሪሊ ይሄን ዴታ ትሬን እንዲደረግ ብንሰጠው ግን ለምሳሌ ትሬን የምናደርግበት ሞዴል ኒውራል ኔት ነው የምንጠቀመው አዝ ዩዥዋል። ለኒውራል ኔቱ በምንሰጥበት ጊዜ ግን ሁሉም የሚገኝ አንዳንድ ከሆነ ቺት ያደርጋል። ኢን ሴንስ ቀጣይም ለሁሉንም ለምሳሌ ኤኒ ወርድ ለምሳሌ ይሄና ይሄ አጠገብ ለአጠገብ ይገኛሉ ብለን ብንጠይቀው አንድ ከሆነ ሁሉም ትሬኒንግ ኤግዛምፕል አንድ ከሆነ ወይም ይገኛል ከሆነ የማይገኝም ቢሆን ኑሮ ይገኛል ብሎ ነው የሚለው። ስለዚህ ቺት የማድረግ ቴንደንሲ ስላለው ምን እናደርጋለን ማለት ነው? ላይገኙ የሚችሉ ኮምቢኔሽኖችንም አድ እናደርጋለን ማለት ነው። ሶ ኢን ሴንስ የሚገኙትም እንዳሉ ሆኖ ፖዚቲቭ ኤግዛምፕል አሉ፣ ግን አጠገብ ለአጠገብ ደግሞ ሊገኙ የማይችሉ ዝም ብሎ ራንደም የሆኑ ዳታዎችን እናደርጋለን። ለምሳሌ ፎክስ አጠገብ ዴፍ ለምሳሌ ጨመርን፣ ጀምፕስ አጠገብ ሜታል፣ ስካይ፣ ናፕኪን፣ ቲሸርት፣ ፓርክ። ሶ እኚህን አጠገብ ነሰሰሪ ትሬን በምናደርግበት ዳታ ላይ አጠገብ ለአጠገብ የማይገኙ ዝም ብሎ ራንደም የሆኑ ቫሊዎችን እንሰጠውና ግን አይገኝም ብለን ቫሊዩን እንደ ታርጌት እንሰጠዋለን። ኢን ሴንስ 0 ማለት ነው በኮምፒውተር ሪፕሬዘንቴሽኑ። እነዚህ ኔጋቲቭ ኤግዛምፕሎች ይባላሉ። ሶ ፖዚቲቭ ኤግዛምፕል እንሰጠዋለን which is actually አጠገብ ለአጠገብ የሚገኙ ቫሊዎችን ወይም በአንድ ስላይዲንግ ዊንዶ ላይ የሚገኙ ቃላትን እና ደግሞ ቶታሊ የማይገኙ ቃላቶችንም አብረን እንሰጠዋለን ማለት ነው። ስለዚህ ፖዚቲቭም ኔጋቲቭም ኤግዛምፕል አለው ማለት ነው። ሶ ይሄኛው ደግሞ ምን ይባላል ማለት ነው? ይሄኛው ኮንሰፕት በወርድ ቱ ቬክ ኔጋቲቭ ሳምፕሊንግ ይባላል። ሶ ኔጋቲቭ ሳምፕሊንግ ማለት ነው ራንደም የሆኑ ሳምፕሎችን ከዴታ ሴት ላይ መጨመር አጠገብ ለአጠገብ የማይገኙ ማለት ነው። ሶ ጀስት ኩዊክሊ ሪካፕ ለማድረግ ያክል ስለ ወርድ ቱ ቬክ በምናስብበት ጊዜ ሁለት ሜን ኮንሰፕቶች አሉ፣ ስኪፕግራም እና ኔጋቲቭ ሳምፕሊንግ። ሶ እንደዚህ አድርገን ዴታ ሴት አዘጋጀን ማለት ነው። ሶ ይሄ ዴታ ሴት ነው ትሬን የምናደርግበት ዴታ ሴት። ሁለት ቃላቶች አሉ፣ አጠገብ ለአጠገብ ይገኛል አይገኙም የሚለው ቫልዩ ማለት ነው። ሶ ሁለት ቃላት ኔበር ናቸው አይደሉም የሚለውን ቫልዩ አለ ማለት ነው። ኦኬ ሶ ይሄንን ዴታ ሴት ካዘጋጀን በኋላ ምን እናደርጋለን? ራንደም የሆነ ኢምቤዲንግ ለእያንዳንዱ ቃላት እንሰጠዋለን። ሶ ኢን ሴንስ ለምሳሌ ዲ የሆነ ራንደም የሆነ ኢምቤዲንግ ቁጥር እንሰጠዋለን። ሶ ምክንያቱም አት ኤንድ ኦፍ ዘ ዴይ ጀነሬት ማድረግ የምንፈልገው ኢምቤዲንግ ነው አይደለ? ሶ ራንደም የሆነ ኢምቤዲንግ ቫልዩ እንሰጠዋለን። ሶ ለኩዊክም እንደዚሁ ራንደም ቫልዩ ለእያንዳንዱ በዴታ ሴት ውስጥ ለሚገኙ ወርዶች ራንደም የሆኑ ኢምቤዲንጎችን እንሰጠዋለን። ሶ ዩዥዋሊ ይሄ የዳይሜንሽን የኢምቤዲንግ ዳይሜንሽን የሚሆነው ቮካቡላሪ ሳይዝ እና በኢምቤዲንግ ዳይሜንሽኑ ይወሰናል። ሶ ቮካቡላሪ ሳይዝ ታይምስ ኢምቤዲንግ ዳይሜንሽን ነው ይሄ ኢኒሻላይዝ የምናደርገው የመጀመሪያው ሳይዙ ማለት ነው፣ የኢምቤዲንግ ሳይዙ። ኦኬ ሶ ይሄንን መጀመሪያ ዝም ብለን ራንደም ቫልዩ ኢኒሻላይዝ ካደረግን በኋላ ኒውራል ኔት ጋር ይገባል ማለት ነው። ሶ ኒውራል ኔት ጋር ከገባ በኋላ ምንድነው ቤዚክሊ የምናደርገው ስራ? ሁለት ቃላቶች ይሰጡታል። ከዛ በኋላ ላይ ኒውራል ኔቱ እኚህ ሁለት ቃላቶች ኔበር ናቸው ወይስ አይደሉም ብሎ ፕሪዲክት እንዲያደርግ እናደርገዋለን። ሶ ሁለት ለምሳሌ ኢን ዲስ ኬዝ ብራውን እና ፎክስ አሉ። እነዚህ ቃላቶች ኔበር ናቸው አይደሉም ብሎ ፕሬዲክት ያደርጋል። ከዛ ትክክል ከዛ ኦብቪየስሊ ግራዲየንት ዲሰንት ምናምን ሜተድን ተጠቅሞ ከእንደገና ዋጋዎቹ አፕዴት ያደርጋሉ ማለት ነው። ሶ ኢን ሴንስ ምክንያቱም አክቹዋል ዋጋዎቹ ስላለ ይሄንን ፕሪዲክት ካደረገ በኋላ ከዛ በኋላ ላይ ቼክ ያደርግና ስህተት ከሆነ ዌይቶቹን አፕዴት ያደርጋል። በዛም ጊዜ መጀመሪያ ኢኒሻላይዝ የተደረጉትን ኢምቤዲንጎችን አፕዴት ያደርጋል ማለት ነው። ሶ ይሄንን መንገድ ነው የሚጠቀመው። ሰው ሁለት ወርዶች ይኖራሉ። እነዚህ ሁለት ወርዶች ኔበር ናቸው አይደሉም ፕሪዲክት ያደርጋል። ከዛ በኋላ ላይ ስህተቱን ያይና ከስህተቱ ደግሞ ዌይቶችን አፕዴት ያደርጋል። ሶ ይሄንን ተጠቅሞ ትሬን አድርጎ ከጨረሰ በኋላ በመጨረሻ ላይ ምን ይሆናል ማለት ነው? እኛ የምንፈልገው ምንድነው?
ይህንን ኔበር ናቸው አይደለም ብሎ የሚለይልን ሞዴል ኒውራል ኔት አይደለም የምንፈልገው አይደለ እኛ የምንፈልገው እነዛ መጨረሻ ላይ አፕዴት የተደረጉትን ኢምቤዲንጎች ነው ሶ የነዛ ኢምቤዲንጎች ስብስብ ወይም actually ባይ ፕሮዳክቱ in this case ማለት ነው ሶ ያን እንደ word to vec እንጠቀመዋለን in a sense any word ለምሳሌ በምንሰጥበት ጊዜ ተመሳሳይ የሆኑ ኢምቤዲንጎችን በቀላሉ መፈለግ እንችላለን ማለት ነው ሶ ያ ይሄ word to vec እንደዚህ ነው የሚሰራው ማለት ነው ሶ ይሄ እንዳያችሁት የዚህ የኒውራል ኔት ፕሮሰስ ባይ ፕሮዳክት ነው necessarily የምንፈልገው ይሄ ትሬን የተደረገውን እና ኔበሮች ናቸው አይደለም የሚለውን ሐሳብ ሳይሆን የምንፈልገው መጨረሻ ላይ አፕዴት የተደረጉትን ኢምቤዲንጎች ነው የምንፈልገው ሶ ያ ይሄ እንደዚህ ነው word to vec actually internally የሚሰራው just quickly recap ለማድረግ word to vec mainly ሁለት ኮንሰፕቶች አሉት skipgram እና negative sampling የሚባለው ሶ skipgram ማለት ኔበሮቹ እና ማን ናቸው የሚለውን ከኤኒ ሴንቴንስ ላይ ኔበሮች ማን ኔበሮቹ ናቸው እና የትኛውን እንጠቀም የሚለውን ጀነሬት የምናደርግበት መንገድ ነው ኔጌቲቭ ሳምፕሊንግ ደግሞ ኒውራል ኔቶች ቺት እንዳያደርግ ራንደም የሆኑ ኖይዞችን አድ እናደርጋለን ወይም necessarily አጠገብ ላጠገብ የማይገኙ ፎልስ የሆኑ ዴታዎችን እናደርጋለን ስለዚህ actually ፖዚቲቭ ኤግዛምፕል ኔጌቲቭ ኤግዛምፕል የሚሆነው ይሆናል ከዛ ኢምቤዲንግ ብያቸዋለሁ ግን necessarily actually ከዚህ በፊት አንድ ፕሮሲጀር ነበር የረሳሁት ምንድነው የምናደርገው ቶከናይዜሽን ዲሲዥኖችን እንወስናለን in a sense ካፒታላይዜሽን ሲሆን ምንድነው የምናደርገው ፓንክቹዌሽን ሲሆን ቮካቡላሪ ሳይዙ ምን ያህል ነው የሚሉትን ዲሳይድ እናደርጋለን ከዚህ በፊት አይ ቲንክ ኤክስፕሌን ማድረግ እንደሞከርኩት LLM ዲዛይን ሲደረግ እንደዛ ነው ፕሮሲጀሩ አይደለ ሶ ካፒታላይዜሽን ሲሆን ለምሳሌ ምን እናደርጋለን ስፔሻል ቶከን እንጠቀማለን ፓንክቹዌሽን ሲሆን ስፔሻል ቶከን እንጠቀማለን ምናምን የሚለውን ዲሳይድ እናደርጋለን ከዛ በኋላ ላይ ኢምቤዲንጉን እንደዚህ ኢኒሻላይዝ እናደርጋለን ራንደም ኢምቤዲንግ ለእያንዳንዱ ወርድ ከዛ በዚህ አይነት ኒውራል ኔት ሁለት ኔበር ወርዶች ኔበር ናቸው አይደሉም የሚለውን ፕሮሲጀር ተከትለን ኢምቤዲንጎቹን እነዚህን ወደ አክቹዋል ቫልዩ አፕዴት እናደርገውና ትሬን እናደርገዋለን ሶ መጨረሻ ላይ እነዚህን የተስተካከለ ፋይናል የሆነ ኢምቤዲንግ ይኖረናል ማለት ነው ሶ ይሄ እንደ አውትፑት word to vec የሚሰራበት ወይም የተሰራው በእንደዚህ አይነት መንገድ ነው ለማለት ያህል ነው thank you ስለደማችሁ if you have any questions you can give me comment ላይ yeah link ላይ ይኖራል ባለፈው ቪዲዮም ላይ you can check the examples on the link thank you